እዚህ ጋር የምትመለከቷቸውን 20 ዶላሮች ያገኘሁት በባይቢት ኤክስቼንጅ ምንም አይነት ወጪ ሳላወጣ በቀላሉ ነው ማለት ነው። ይህ ማለት ወደ $100 ነው ያገኘሁት። በኢትዮጵያ ደግሞ ወደ 13000 ብር ማለት ነው። እናንተም በቀላሉ በሪዋርድ መልክ ወይም በቦነስ መልክ በባይቢታችሁ እንደዚህ አይነት ዶላሮችን እንዴት እንደምታገኙ አሳያችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ድረስ መከታተል ነው ማለት ነው። እንደነገርኳችሁ ይህንን ሪዋርድ ለማግኘት የሚያስፈልጋችሁ ባይቢት ኤክስቼንጅ ነው ማለት ነው። ባይቢት የሌላችሁ ሰዎች በቀላሉ ፕሌይ ስቶር ላይ ባይቢት በማለት ማውረድ ትችላላችሁ፣ ወይም ደግሞ የቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። የቴሌግራም ቻናል ላይ ባዮ ላይ ያለላችሁ ማለት ነው። በመቀጠል እንግዲህ ባይቢታችሁ ላይ ከገባችሁ በኋላ ቬሪፋይ ካደረጋችሁ በኋላ ቨርቹዋል ማስተር ካርድ ማውጣት ይኖርባችኋል ማለት ነው። በነጻና በቀላሉ ቨርቹዋል ማስተር ካርድ እንዴት እንደሚወጣ ማታውቁ ካላችሁ ደግሞ እዚህ ጋር ፒን ያደርኩላችሁን ቪዲዮ እዩት። እንዴት አድርጋችሁ ማውጣት እንደምትችሉ በደንብ አብራርቼ ሰርቼላችኋለሁ ማለት ነው። በመቀጠል ቨርቹዋል ማስተር ካርዱን ካወጣችሁ በኋላ በባይቢታችሁ ማለት ነው እዚህ ጋር ትመጡና ልክ 14 ቀን ባልሞላ ጊዜ ውስጥ አንድ ትራንዛክሽን ትፈጽማላችሁ ማለት ነው። $1 ጀምሮ ሊሆን ይችላል፣ ብቻ የሆነ ትራንዛክሽን መፈጸም ይኖርባችኋል በማስተር ካርዱ በመጠቀም ማለት ነው። ለምሳሌ ኦርደር ማድረግ ሊሆን ይችላል ከነ አሊኤክስፕረስ ከነ አሊባባ ማለት ነው። ትራንዛክሽን ትፈጽማላችሁ። ከዛ 20 USDT በነጻ ይሰጣችኋል ማለት ነው። የመጀመሪያ ቦነሳችሁ ማለት ነው። ያንን USDT በቀላሉ ማውጣት ትችላላችሁ፣ ወደ ባይናንስ መላክ ትችላላችሁ፣ ፒቱፒ መሸጥ ትችላላችሁ ማለት ነው። በመቀጠል ደግሞ ብዙ USDT የሚያስገኘው ወይም ደግሞ ብዙ ቦነስ የሚያስገኘው እዚች ጋር ሪፍራል ምትላለች ከማስተር ካርዱ ታች ማለት ነው። እሷን ተነካላችሁ። በመቀጠል ኢንቫይት ናው ምትዋን እችኛ በመንካት የሚሰጣችሁ ሊንክ ኮፒ በማድረግ ለጓደኞቻችሁ ሊሆን ይችላል የቤተሰቦቻችሁ ብቻ በመላክ እነሱ በዚህ ሊንክ ገብተው ቨርቹዋል ማስተር ካርድ ካዘዙ በኋላ በዛ ማስተር ካርድ አንድ ትራንዛክሽን ብቻ ከፈጸሙ ለእናንተ $20 በነጻ ይሰጣችኋል ማለት ነው። በቦነስ መልክ ያንን $20 ሪል ቶከናቸው ነው ማለት ነው። እንደፈለጋችሁ ማድረግ ትችላላችሁ። ወደ ኢትዮጵያ ብርም መቀየር ትችላላችሁ ማለት ነው። በጋበዛችሁት ሰው ልክ ብዙ USDT ማግኘት ትችላላችሁ ማለት ነው። እንዳልኳችሁ በአንድ ሰው 20 USDT ነው የምታገኙት። ይህንን ቻንስ ሳያልፋችሁ ሞክሩት። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ይመቻችሁ።